ከ7 ዓመት በፊት ሕይወቴን ለዘላለም የቀየረ አንድ የሚገርም ነገር ተፈጠረ። ብሮኒ ዌር የተባለች አንዲት ነርስ የጻፈችውን መጽሐፍ አነበብኩ። ይህች ነርስ በሕይወታቸው የመጨረሻ ሳምንታት ላይ ከነበሩ በሽተኞች ጋር ለዓመታት አብራ ያሳለፈች ናት። የሰው ልጅ ከሞት ጋር ፊት ለፊት ሲጋፈጥ አንድ ትልቅ ተአምር ይፈጠራል። በሕይወት መኖርን ዝም ብሎ እንደ ቀላል ማየቱን ያቆማል። ያኔ እያንዳንዷ ትንሽ የዕለት ተዕለት ቅጽበት በዋጋ የማትተመን ትልቅ ትርጉም ትሰጠዋለች። ምክንያቱም ያንን ነገር የሚያደርገው ለመጨረሻ ጊዜ መሆኑን ያውቃልና። ይህች ነርስ ለብዙ ዘመናት ካስተመመቻቸው ሰዎች የተማረችውንና በዕድሜያቸው መጨረሻ ላይ የተጸጸቱባቸውን 5 ታላላቅ ነገሮች ስታካፍል ለእኔ ዓይኔን የገለጠልኝ ትልቅ ክስተት ነበር። ሁሉም የሚሉት ህልሜ 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 ብቻ ነበር። የሚያስገርመው ነገር በእነዚህ ሰዎች ዘንድ ከተሰሙት ቁጭቶች መካከል አንዱ እንኳን የሥራ እድገት ስላላገኘው፣ ብዙ ገንዘብ ስላላከማቸው ወይም በሰዎች ፊት ታዋቂ ስላልሆንኩ የሚል አልነበረው። ምክንያቱም ወደ ሞት ስትቃረብ እነዚህ ነገሮች ምን ትርጉም አላቸው? ቁጭታቸው በሙሉ እኛ ከምናስበው ፍጹም የተለየ ነው። የሰዎችን አድናቆትና ሀብትን ስናሳድድ በቸልተኝነት ስላጠፋናቸው ውብ ቅጽበቶችና ማህበራዊ ግንኙነቶች ነበር። የእነዚህ ሰዎች ቁጭት መድረስ ስላልቻልንባቸው ውጫዊ ግቦች ሳይሆን እነዚያን ግቦች ስናሳድድ ስላመለጡን ውብ የህይወት ተሞክሮዎች ነበር። ለምሳሌ ለወላጆች ስልክ ደውለህ ማውራት፣ ከቤተሰብ ጋር በፍቅር ማዕድ መካፈል፣ በፍቅር በመቻቻል በአብሮነት መኖር፣ በምትወደው የፈጠራ ሥራ መስክ መሳተፍ፣ ከቅርብ ጓደኞች ጋር ጥልቅ የልብ ወግ መጫወት፣ የምትወዳቸውን ሰዎች በፈገግታ መሳም፣ እንዲሁም ልጆች ካሉ ከረጅም እና አድካሚ የሥራ ቀን በኋላ ወደ ቤት ስትመለስ በልጅ ፊት የምታያት ያቺ የናፈቀች ፈገግታ። ይህ ሁሉ የሚያሳየን አንድ ቀላል እውነት አለ። እኛ አብዛኛውን ጊዜያችንን ስለ ወደፊቱ ጊዜ በመጨነቅ እናሳልፋለን። ነገር ግን የህይወታችን ትልቅ ትርጉም ያለው አሁንና እዚህ ባለችው ቅጽበት ውስጥ ነው። ሁላችንም የምንወድቅበት አንድ ትልቅ ወጥመድ አለ። እሱም ደስታን ከውጫዊ ስኬቶች ጀርባ ብቻ የማሳደድ አባዜ ነው። ሁልጊዜም በአእምሯችን ይህንን ግብ ስመታ ደስተኛ ሆናለሁ ወይም ይህንን የህይወት ምዕራፍ ስሻገር እረፍት አገኛለሁ እያልን ራሳችንን እንዋሻለን። ነገር ግን እውነቱ ይህ አይደለም። ደስታ የሚገኘው በማጠናቀቂያው መስመር ላይ ሳይሆን በሂደቱ ውስጥና በዚያ ጉዞ ውስጥ በየቀኑ እየገነባው በምትመጣው አዲሱ ማንነት ውስጥ ነው። ይህንን ከራሴ ህይወት ተሞክሮ ተነስቼ መናገር እችላለሁ። እኔ ዩቲዩብ ቻናል ለመጀመር ስነሳ የመጀመሪያውን ቪዲዮን ለመልቀቅ ብቁ ነኝ እስክል ድረስ ለዓመታት ስጠብቅ ነበር። በመጨረሻም ስጀምረው የመጀመሪያዎቹ ቀናት እጅግ በጣም ከባድ ነበሩ። ራሴን ማበረታታት፣ ስህተቶቼን በፈገግታ ማለፍ፣ የህይወቴን ተሞክሮ የውስጤን እውነት አውጥቼ መናገርና ፍርሃቴን መጋፈጥ ፍጹም ፈታኝ ነበር። ነገር ግን እውነተኛው ደስታዬ መምጣት የጀመረው ትኩረቴን ከመጨረሻው ትልቅ ግብ ላይ አንስቼ በየቀኑ በማገኛቸው ጥቃቅን ስኬቶችና በሂደት እያዳበርኳቸው በመጣዋቸው አዳዲስ ክህሎቶች ላይ ማድረግ ሲጀምር ነው። ምናልባት ከአንድ ተመልካች የመጣ ህይወቴን ቀይሮታል ወይም አመሰግናለሁ የሚል ልብ የሚነካ አስተያየት ወይም በእያንዳንዱ አዲስ ቪዲዮ ላይ የማደርጋት ትልቅ መሻሻል፣ እነዚያ ጥቃቅን ነገሮች ናቸው ጉዞውን እጅግ ጣፋጭ የሚያደርጉት። በመጨረሻም በሂደት ውስጥ ራስን ብዙ ነገር የተማረና ሙሉ በሙሉ የተቀየረ አዲስ ሰው ሆነ ታገኘዋለህ። ብዙ ሰዎች ታስረው የሚቀሩበት ትልቁ ወጥመድ እዚህ ጋር ነው። ፍጹም የሆነውን ቅጽበት ይጠብቃሉ። ብቁና ዝግጁ እስኪሆኑ ድረስ ይዘግያሉ። ነገር ግን እውነታው ይህ ነው። ግንዛቤና ብስለት የሚመጣው ቁጭ ብለው በመጠበቅ ሳይሆን ወደ ተግባር ገብተው በመስራት ነው። እኛ ብዙውን ጊዜ ትክክለኛውን ሰዓት፣ ሙሉ መረጃ ወይም በራስ መተማመን እያልን የህይወታችንን የስኬት ካርታ በተአምር ከሰማይ እንዲወርድልን እንመኛለን። ነገር ግን የህይወት መንገድ መጀመሪያውኑ ቆመ የምታየው ነገር አይደለም። የምትፈጥረው ራስህ በእግርህ እየተጓዝክ እየሰራህና ከእያንዳንዷ ትንሽ እርምጃ እየተማርክ ስትሄድ ብቻ ነው። በእርግጥ የመጀመሪያውን እርምጃ መውሰድ ምቾት አይሰጥህም፣ ሊያስፈራህም ይችላል። ምናልባት የመውደቅ ፍርሃት ወይም ምን ማድረግ እንዳለብህ ግራ መጋባት ሊኖር ይችላል። ነገር ግን በአንድ ቦታ ላይ ታስሮ የመቅረት ህመም እርምጃን ወስዶ ከመውደቅ ህመም እጅግ የከፋ ነው። ምክንያቱም ባለህበት በቆምክ ቁጥር መኖር ከምትፈልገው ህይወት ይበልጥ እየራክ ትሄዳለህ።
ዝግጁ ነኝ ብለህ እስክታምን ሳትጠብቅ በመጀመሪያው ውስጥ አንድ ትልቅ ኃይል አለ። የማይገታ ኃይል ትፈጥራለህ። እያንዳንዷ ትንሽ እርምጃ ይበልጥ ጠንካራና በራስህ እንድትተማመን ታደርጋለች። ይህ ማለት መሆን ለምትፈልገው አዲሱ ማንነትህ በገዛ እጅህ ድምፅ እየሰጠ ነው ማለት ነው። እናም በአንድ ወቅት ከአቅም በላይ የመሰሉ ነገሮች መካከለኛ መሆን ይጀምራሉ። የማይቻሉ የመሰሉ ይሳካሉ። ዋናው ሚስጥር ሁሉንም እርምጃዎች ማወቅ አይጠበቅብህም። ቀጣዩን አንድ እርምጃ ብቻ ወቅ። ይህንን ስል በአንድ ወቅት ያነበብኩት ታሪክ ትዝ አለኝ። አንድ ትንሽ ልጅ እናቴ በሕይወትሽ ውስጥ ከሁሉ በላይ የምትወጂው ውብ ቅጽበት የትኛው ነበር ብሎ ጠየቃት። ልጁ የጠበቀው ያገባሁበት ቀን ወይም ይህንን ትልቅ ቤት የገዛንበት ዕለት የሚል መልስ ነበር። ነገር ግን እናቱ ፈገግ ብላ እንዲህ አለችው፣ ከሁሉም በላይ የምወዳት አሁን ያለንባት ይህች ቅጽበት ናት። ምክንያቱም ትናንት አልፏል፣ ነገ ደግሞ መምጣቱ ዋስትና የለውም። አየህ፣ በእጃችን ላይ የምትገኘው ብቸኛዋ ቅጽበት አሁን ናት። እኛ ግን አብዛኛውን ጊዜ የምንኖረው መጪውን ጊዜ በሙሉ ለኛ የተገባና የተረጋገጠ ይመስል እውነተኛው ትርጉም ያላቸውን ነገሮች ለማድረግ ሁልጊዜም ወደፊት እንላለን። ነገር ግን ያለችን አሁን ብቻ ናት። ስለዚህ በመጨረሻ ቀናቶች ላይ የምትደሰትበትን ያንን ሩቅ ጊዜ ቁጭ ብለህ ከመጠበቅ ይልቅ ለምን ዛሬውኑ አትጀምረም? ያንን ልታገኘው የምትፈልገውን ሰው ዛሬውኑ ብትደውልለትስ? ያንን የሥራ ማመልከቻ ዛሬውኑ ሙላና አስገባው። ያንን ያሰብከውን ሳይድ ሀሰው ዛሬውኑ ጀምር። ያንን መጽሐፍ አሁኑኑ ጻፍ። አንድ አረፍተ ነገር ጀምር። ያንን የጉዞ ትኬት ዛሬውኑ ቁረጥና ከምትወደው ሰው ጋር በቂ ጊዜ አሳልፍ። በምን ይሉኝና በማናየኝ ባትጨነቅ ኖሮ ሕይወትህ ምን ሊመስል እንደሚችል አስበው። ህልምህን ባለ አቅም በሙሉ ትገባበታለህ። የመረጥከውን ሕይወት መኖር ጀመር። በመጨረሻው ቀን መልስ የምትሰጠው ለገዛ ህሊና ብቻ ነው። አንድ ቀን ወደ ኋላ መለስ ብለህ ስታይ ዋና ቁም ነገር ያሳካቸው ግቦች ሳይሆኑ በሂደት ውስጥ ማን ሆነህ ወጣህ የሚለው ነው። የህይወትህ እውነተኛ ስኬት በእያንዳንዱ ቀን እንዴት እንደኖርክበት ላይ ነው ያለው። ስለዚህ ጊዜህን ላንተ ትልቅ ትርጉም ባላቸው ነገሮች ላይ ብቻ አውለው። ጊዜው አልፎ እስኪረፍድ ድረስ አትጠብቅ። ምክንያቱም አንድ ነገር ላረጋግጥልህ እችላለሁ። ቁጭ ብለህ በጣም ረጅም ጊዜ ካጠፋ በህይወትህ መጨረሻ ላይ የሚሰማ ብቸኛው ትልቅ ጸጸት ለምን አስቀድሜ ያልጀመርኩም የሚል ብቻ ይሆናል። ቅድም ያነሳዋት ነርስ ብሮኒ ዌር ያገኘቻቸውን እነዚያን 5 ታላላቅ ጸጸቶች ወደ መሬት አወርደን ስናያቸው እያንዳንዳቸው ዛሬ ላይ ቆመን ህይወታችንን እንድንመረምር ያደርጉናል። ትልቁ ቁጭቴ ሌሎች ሰዎች የሚጠብቁትን ህይወት ሳይሆን ለራሴ ታማኝ ሁኜ እውነተኛ ህይወት ለመኖር ድፍረቱ በኖረኝ ነበር። ትልቁ ቁጭቴ በስራዬ ላይ ይህንን ያህል ባለፈውና ጊዜን በሙሉ በስራ ባላቃጠልኩት ነበር። ትልቁ ቁጭቴ እውነተኛ ስሜቶቼን አውጥቼ ለመናገር ድፍረቱ በኖረኝ ነበር። ትልቁ ቁጭቴ ከቅርብ ጓደኞቼ ጋር ያለኝን ግንኙነት ጠብቄ በኖርኩኝ ነበር። ትልቁ ቁጭቴ ራሴን ይበልጥ ደስተኛ እንዲሆን በፈቀድኩለት ነበር። እንግዲህ አስበው፣ ደስታ የሚገኘው በማጠናቀቂያው መስመር ላይ ሳይሆን በሂደቱ ውስጥ ነው የምለው ለዚህ ነው። ነገሩን በአንድ እውነት እንቋጨው። እያንዳንዳችን በየቀኑ የምንኖረው 2 ህይወት ነው። የመጀመሪያው አሁን እየኖርንበት ያለው ፍርሃትና የሰዎች አስተያየት የገደበው ህይወት ሲሆን፣ ሁለተኛው ደግሞ በውስጥ ተደብቆ የሚገኘው ያንን የመጀመሪያውን እርምጃ ለመውሰድ በደፈርክበት ቅጽበት ሊቀጣጠል የሚጠብቅህ እውነተኛውና ያልተኖረው ውብ ህይወት ሲሆን፣ በእነዚህ ሁለቶች መካከል ያለው ብቸኛው ድልድይ ደግሞ ድፍረት ብቻ ነው። ይህንን ቪዲዮ እስካሁን እያየ ከሆነ በከፊልም ቢሆን ከሀሳቤ ጋር እንደምትጋራ እምነቴ ነው። ስለዚህ ዛሬ ከመተኛት በፊት ራስህን አንድ ጥያቄ ብቻ ጠይቅ። ትክክለኛው ጊዜ እስኪመጣ ድረስ እየጠበቅኩ ያጠፋሁትና መልሼ ላገኘው የምመኘው የህይወቴ ትልቁ ዕድሜ ስንት ዓመት ነው? መልሳችሁንና አሁን የተሰማችሁን እውነተኛ ስሜት ከታች ባለው ኮሜንት ሴክሽን ላይ አጋሩኝ። የሌሎችንም ታሪክ እያነበባችሁ ተወያዩበት። የመጨረሻው መልእክቴ ጊዜ ሳያልፍባችሁ ዛሬውኑ መኖር ጀምሩ። ስለተከታተላችሁኝ አመሰግናለሁ። እወዳችኋለሁ። ቻው።